የድሮ እስጢፋኖስ ማለት እቺ ናት እና አሁን የድሮ ምን እላለሁ ያሁኑ ነው እንጂ እንትኑ ጋር ያለው አይደል ጊዮን ጀርባ ነው። let's go አሁን እንሂድ። ሀገሬ ኢትዮጵያ ሀገሬ። እስቲ በጀርባ ደግሞ ላሳያችሁ። አያችሁ አያችሁ ወይኔ ግን እንዴት ነው የሚያምረው! እንዴት ነው የሚያምረው! በስመ አብ በጣም ነው የሚያምረው። ነበር ወይኔ በጊምባል እንደዚህ ምናምን መቅረጽ በጣም እጅ ያደክማል። እኔ አሁን እጄን ደከመኝ በጣም ይደል ደክሞኛል። ግድ ሆኖብኝ ነው ግድ ይሰለቻል እውነት። እሺ በዚህ ደግሞ ላሳያ። ወይኔ እጄን ቀየርኩ፣ ሳይዝ ቀየርኩ። ያት አያችሁ በጣም ነው የምታምረው። እስጢፋኖስ ጀርባ ይዋት በስማ ዋው በጣም ያምራል። የድሮ ጊዮን ጀርባ ነኝ ያለሁትና በጣም ነው የሚያምረው። እሱ ፈርሶ ነው በዚህ ያበቃው ማለት ነው። እና ጊዮን እኔ ድሮ እዛ ሲገባና ጥብስ ስንት ብር እንደሚበላ ታውቃላችሁ? ጥብስ ማለት ነው በእውነት 600 ብር። ያን እንግዲህ 2000 ስንት ነው አይ ቲንክ 2010 አካባቢ ማለት ነው። እና ከሰፈር ወደ ሰፈር ይቀጥላል። ፋሚሊ ኪያ በጣም ነው የሚያምረው። ተመችቶኛል፣ ደስ ብሎኛል። እናንተንም ደስ ይበላችሁ። አዲስ እንደመሆኔ መጠን ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ ማለት ነው። ፋሚሊ ኪያ ማለት ነው። አዳዲስ ነገር ይጠበቅብኛል። በጣም ብዙ ነገር ምሰራው ነገር አለ። በጣም አዳዲስ ነገር። እኔ ደግሞ ሰፈራችሁን ከሰፈር ወደ ሰፈር እየዞርኩ ሀገር ወደ ሀገር እየዞርኩ ማሳየቴን እቀጥላለሁ ማለት ነው። ፋሚሊያችን እዚህ ጋር ደግሞ አዲስ ነገር አይቻለው። እዛ ጋር ምንድነው ይሄ ባስኬት አያችሁ ፋሚሊ፣ እዛ ጋር የተጫወቱ ነው ባስኬትቦል። ማየትን ሞክር። አየ ባስኬትቦል እየተጫወቱ ነው። እኔ እንጃ አይ ቲንክ እነዚህ በእጅ ምናምን የሚጫወቱት ነገር እኔ አላውቅም እኮ። እና በጣም ያምራል። በጣም እኔ የሀገሬ ውበት ኢሪሪሪሪሪ ያስብላል። ኢሪሪሪሪ ይሄ እስጢፋኖስ ጀርባ ነው እኮ። እኔ የት ነበርኩ እስከዛሬ? የት ነበርኩ ያስብላል። እዚች ጋር ሻገራዋ ነችና አንድ የገረመኝ ነገር አለ። ካፌ ምናምን አለ። ትኩስ ነገር መጠጣት የሚመቸኝ ማኪያቶ በጣም ነው የምወደው። በጣም እዚህ ጋር በደንብ የሚጫወቱት ማለት ነው። ምንድን ነው የሚጫወቱት?
የሆነች ትንሽ ኳስ አለች ነው አላውቃትም። እዚህ ጋር ደግሞ ካፌዎች አሉ ምናምን ነገር ሰው ቁጭ ብሎ አያቸው ያምራል። ቤት እንወጣለን በመስቀል አደባባይ ነው የምንወጣው ማለት ነው። አይ ቲንክ አብራችሁ እንደምትሆኑ ተስፋ አደርጋለሁ። አብራችሁ ናችሁ ብዬ አስባለሁ። እዚህ ጋር ደግሞ አለ ሰው እዚህ ጋር ቁጭ ብሎ ምናምን ያገር ነው። ደስ ይላል። ዞራለን ትላለህ። ከፊት ላሳያቸው እንደዚህ ያምራላ። በጣም ነው የሚያምረው። ዋው ብቻ እዚህ ጋር አለ አሪፍ ነገር ይታያል ማለት ነው። ወዴት ነው የምንሄደው? መስቀል አደባባይ ሌትስ ጎ። ወይኔ እዚህ ጋር ደግሞ ሌላ ይኸው አላየሁኝም። ሉክ ካፌዎቹ አቀማመጣቸው ሰው ያለበት ምናምን ደስ ይላል። ሉክ ወይኔ ውሃ ውስጥ ገብቼ ነበር። ወይኔ ሀገሬ እንዲህ ነው የምታምረው። ከጀርባዬ ደግሞ ቺኮች አሉ። አሪፍ ቺኮች እየመጡ ነው። እውነት ታያላችሁ። ላሳያችሁ ግን እኮ ያምራል። እንደዚህ ለመጀመሪያ ጊዜ ነው የጊዮን ጀርባ መጥቼ አላውቅም። ቆይቻለሁ 2010 የምመጣው የፌስ ትራኩ አንተ አስነጨች እኮ ፖሊስ መጀመሪያም እየፈራሁ ነበር። እግዚአብሔርን ዞሮ እሱን እንትን ሲገባ አልገባም፣ ተከትሎት አልሄደም። ኧረ በጣም ገርሞኛል። ደስ ይላል። እንደዚህ ሰው እንደዚህ ምናምን ሳይ ደግሞ እንዲህ ነው የምፈራው። ያስፈራል እኮ እኔ አይን አውጣ ነኝ ባይዘዌ፣ ግን አልፈራውም። ሰው ሳያችሁ ለሌላ ጊዜ አትፍሩ። እውነት ምንም አዲስ ነገር የለም እኮ አዲስ ነገር የለም። ገብቶሃል? አዲስ ነገር የለም። አንተ ያስከውን ነው እሱ የያዘው። ሰው ምንም መፍራት አይጠበቅብኝ። ዝም ብለህ መስራት ያለብኝ ነገር ትሰራለህ ማለት ነው። ገባ አይደለ? ላሳያቸው እዚህ ጋር ገባ። እንደዛ ነው። አሁን ወደ መስቀል አደባባይ ደርሰናል። መኪና አለ ምናምን ነገር ደስ ይላል። ጊዮን ጀርባ ነው፣ የድሮ ጊዮን ጀርባ። ደስ አይልም ወይ? ሉክ በጣም ነው ደስ ነው ማለት ነው። ወይኔ ላለቅስ ነው እና ወይኔ ሀገሬ ጊዮን እዚህ ጋር ማለት እዚህ ጋር ዘበኞቹ ምናምን የቆሙበት እዚህ ጋር ማለት ነው። እዚህ ጋር ዘበኞቹ ምናምን የቆሙበት ማለት ነው። እግዚአብሔርን ነው የምላቸው። እዚህ ጋር ድሮ ነው የምላቸው። በዚህ በኩል ስመጣ የሆነ ጓደኛ አለኝና ስሙን አልጠራውም። በዚህ ስመጣ ምን ይለኛል? እሱን ካልጠራው መግባት አልችልም ነበር በፊት። እሱን ካልጠራው መግባት አልችልም። የምር እሱን ካልጠራው በቃ ጠርቼው ምናምን ነገር ና ብዬው ፊት ለፊት ነኝ እዛ ነኝ ያለሁት ናልኝ ምናምን ብዬው ነው መግባት የሚችለው እንጂ አሁን ግን በነፃነት ገባሁኝ። በፊት በዛ በኩል በላይ ያሳየኋችሁ ዋና ነበረ። ዋና ከፍለ ምናምን ነው የምትገባው። ቴዎድሮስ ካሳሁን ፊልም የሚሰራው አይ ቲንክ እሱ ምናምን እዚህ ፊልም ምናምን ቀረጻ ፕሮግራሞች፣ አንዳንድ ነገር ፌስቲቫሎች ምናምን እነዚህ ታዋቂ ሰዎች ምናምን ሲኖሩ እዚህ ነው የሚዘጋጀው ማለት ነው። እና ደስ ይላል። አሁን ደግሞ አምሮበታል የሌለ። አሁን ራሱ ፌስቲቫል ምናምን አለ። እዛ ጋር ፌስቲቫል አለ መሰለኝ፣ ላሳያችሁ። እዛ ጋር ማለት ነው እያስተካከሉ ነው ያው ሰዎች ምናምን። እዚህ ጋር ነው በፊት የሚዘጋጀው ፌስቲቫሉ ምኑ ውሃ ምናምን ፋውንቴሽኑ ምናምን። እዚህ ጋር ሰው በቃ ጸጥ ረጭ ብሎ ምናምን ቁጭ ብሎ ነው እንትን የሚሉትና ደስ ይላል። እዚህ ጋር ምናምን አዘጋጅተው ምናምን ጨርሶ ትላንት ነው ለዛሬ ነው መሰለኝ። አይ ቲንክ ለዛሬ ነው። ዛሬ እሑድ ነውና እዛ ነው ፋሚሊ
ጊዮን ይህን ቪዲዮ የምታየው ልጅ ማለት ነው ጓደኛዬ፣ ሰላምን ያብዛልኝ ወዳለሁ። ጊዮን ውስጥ ነኝ ያለሁት በነፃ። በፊት ወጪ አድርጌ ነው ውስጥ ገብቼ ፎቶ የምነሳው፣ አሁን ደግሞ በነፃ እንዲህ ነኝ እኔ እንግዲህ። እንዲህ ነው። የት ገባችሁ ግን? ባይዘው የት ናችሁ ያላችሁት? እስቲ አሁን ደግሞ እንሄዳለን ምን ነገር ለስራ ነው። አሁን ደግሞ ከአንድ ሀፍታ በኋላ እንሄዳለን መስቀል አደባባይ ዞረን እንመጣለን ማለት ነው። መስቀል አደባባይ እንጠባበቅ። ድጋሚ ወንበር ነው። እስካሁን ምንም ነገር አልገጠመኝም፣ ግን ማለት ነው በድፍረት ማለት ነው በድፍረት ነው። እና ፖሊሶቹ ዘበኞቹ ምናምን እያዩት ጦሶ አለ ወላይታ። ወይኔ በጣም ነው ያላበኝ እኮ አልችልም እኮ እኔ እንደዚህ ምናምን እንጂ ዝለዋል። እዚህ ጋር ማብራቱ ምናምን ደስ ይላል። ወይኔ እዚህ ጋር ብርሃን አለ። ብርሃን the last first እዚህ ጋር ላሳያችሁ። በጣም ነው የሚያምረው። በስማ እዚህ ጋር ያያችኋል። በስማ ዋው ጂሰስ እዚህ ጋር ላሳያችሁ። ዋው አያችሁ እንዴት እንደሚያምር። ወይኔ አገሬ ኢትዮጵያ አገሬ መግባዬ ዙር። ወይኔ ሉክ በለው። ወይኔ ላሳያችሁ ወይኔ አገሬ ጂሰስ ወይኔ አያችሁ። በዚህ እስጢፋኖስ ነው እዛ ጋ እስጢፋኖስን ተሻግሮ አያችኋ እዛ ጋ በዛች ከዚህ ፎቅ ጀርባ ማለት ነው። ከነጩ ፎቅ ጀርባ እስጢፋኖስ ነው። እስጢፋኖስ ማደያ ምናምን እዛ ጋ አይ ቲንክ የእስጢፋኖስ ሰፈር ልጆች ምናምን ታውቁታላችሁ ብዬ ስለማስብ እስቲ የት አላችሁ? የእናንተ አንድ ሰብስክራይብ እና አንድ ኮሜንት ማለት ነው ከዚህ ድሬዳዋ በእግር እንድሄድ ያስኬደኛል፣ ጉልበት ይሆነኛል። እና የት አለ የእናንተ ድጋፍ? የእናንተ ድጋፍ ያስፈልገኛል። አሁን ከዚህ እንወጣና የት እንሄዳለን? መስቀል አደባባይ እንሄዳለን። ብሎጋችን ያበቃል ማለት ነው። ሌትስ ጎ። ፋይናሊ ወዴት ወጣን? መስቀል አደባባይ። ይሄ ድልድይ ማለት ነው። ይሄ ፊት ለፊት ላይ ውስጥ መግባት አልችልም። ዘበኞች ያሉባት ናት። እዛ በዛ በኩል በዛ ልጆቹ በተቀመጡበት ጀርባ መስቀል አደባባይ ሙሉን አገኘዋት። አሰብኩት ምናምን አይደለም፣ ሙሉ አግኝቻታለሁ። መኪናዎች ምናምን ሲሄዱ ይታያቸዋል። እዛ ጋ የሆነ ኤክስፖ ምናምን ስኖር እዛ በዛ ውስጥ ነው ሲሎች ምናምን ባሉበት በዛ ጎን ነው የምትገቡት ማለት ነው። አያችሁ በጣም ነው የሚያምረው፣ ደስ ይላል። በጣም ደግሞ ከሰፈር ወደ ሰፈር ጉዞዬ ይቀጥላል ማለት ነው። የዛሬ ስራዬ ወይም ፕሮጀክቴ እዚህ ላይ እናበቃለን። ወዳችኋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አብሮነታችሁን ደግሞ ኮሜንት ላይ እንድታሳውቁኝ እፈልጋለሁ። ልፋት አለው ምን ያህል በእግር ከሰፈር ወደ ሰፈር ጎዳና ላይ የዞሩ ኮሪደሮችን ማሳየት። ቪዲዮ ደግሞ ካልተመቻችሁ ያው ሰልፊ ስቲክ ይዤ ነው በሌላ ተካክዬ እመጣለሁ ማለት ነው። ቸር ሰንብቱልኝ። ባይ ባይ።